በዋናነት ሰርቫንቱ ጋር ተያይዞ ተራጎ ሪፎርም ተግባራዊ በማድረግ ላይ ነው ያለነው። እሱን ግልጽነት ፈጥሮ ሰርቫንቱም የሚጠበቅበትን እንዲያደርግ በእኛ በኩልም ተግባሮችን እንድናከናውን በተገቢው እንዲሄድ ወይም በውጭ በወሬ እንዲሆነ እንዲተሰጠ ከሚል በግልጽ ያለውን ነገር አስረድቶ ስራ መስራት በጣም ተገቢ ነው በሚል ሀሳብ ተደርጎ የተዘጋጀ ማለት ነው። ረጅም ጊዜ የሚቆይ በሚባል ደረጃ ሪፎርም እያደረገ ነው ያለው። ሪፎርሙ ብዙዎቹ ትልቅ ርቀት ተይዞባቸዋል፣ ገና ሰፊው ግን ይቀራል። ስለዚህ ሲቪል ሰርቫንት ዘመኑን የሚመጥን ለአገልግሎት ብቁ የሆነ ቴክኖሎጂ የተላመደ የቻለ በቴክኖሎጂ የሚፈጽም እና ተገቢውን አገልግሎት የሚሰጥ ሲቪል ሰርቫንት ይፈለጋል። ከዚህ አኳያ አሁን ያለን ሲቪል ሰርቫንት ምንድነው ስንል ወደ ለመናገር ከዚህ በፊት አዚዝ በሆነ አግባብ በተለመደው አግባብ ብቻ እየሄድን ያለን ይህ ከዚህ በኋላ አይኖርም። ብዙ ነገሮች ተቀይረዋል። ከሪፎርሙ አንድ አካል የነበረው ደሞዝ ነው የነበር። ደሞዝ ተሻሽሏል። ከደሞዝ ቀጥሎ ግን በጣም ጥልቅ አሰራር ይመጣል። ሳይሰሩ መኖር እንደስካሁኑ ይቀራል ማለት ነው። ሳይኖር ደሞዝም ይቀራል ማለት ነው። በሰራ ብቻ በልኩ ይለካል ሰው። በእርግጥ የምንፈጽመው እኛ ነን፣ የምናስፈጽመው እኛ ነን። እንደ አስፈጻሚውና እንደሚከታተለው አቅም ሊወሰን ይችል ይሆናል። ቢሆንም ግን ማለፊያ የለው ካልሰራን በስተቀር። ስለዚህ ሲቪል ሰርቫንት ስንሆን የሚጠበቅብንን የምንፈጽም ምናገለግል የሚጠበቅብን ምንመጥን ሆነን መገኘት መቻል አለብን። ለዛ መደብ በብቃት በችሎታ በስነ ምግባር በሌላ የእስከዛሬዎቹ መመሪያ ሪፎርም በፊት የነበሩት በጣም ከፍተኛ መብቱ ለሲቪል ሰርቫንት ይሰጥ ነበር። አሁን ደግሞ ለአሰሪው ሰፋ አድርጎ ይሰጣል። ምክንያቱም አሰሪው በተገቢው ሰራተኛው እንዲያሰራ ይህን ተገንዝቦ ይህ ሲቪል ሰርቫንት የሚጠበቅበትን አገልግሎት መስጠት ይኖርበታል። ድንገት ከቅድመ ሁኔታ ከማሟላት የሚቀር ሊኖር ይሆናል። ያ በጊዜ ሂደት እየተሟሉ ይሄዳሉ። አንዳንድ አካባቢ የስራ መሳሪያዎች ምኖች ሊጎል ይችላል። ጎደለ ተብሎ ግን የሚስተጓጎል አንዳችም አይኖርም። ባለን ጭምር ፈጠራ ተጨምሮበት አሁን እንደውም ለአገልግሎት አሰጣጥ መሳለጥ፣ ለልማት መፋጠን፣ ለአጠቃላይ ችግር ለመፍታት ፈጠራ መታከል መቻል አለበት። አዳዲስ ሀሳቦች የሚያመጣ ሲቪል ሰርቫንት አዳዲስ አሰራሮችን ሊዘረጋ የሚችል ክሬት ሊያደርግ የሚችል መሆን መቻል አለበት ነው የሚለውና ከዚያ አኳያ ተገንዝቦ ይህ ሲቪል ሰርቫንት እኔ የመንግስት ቅጥረኛ ነኝ፣ መንግስት ማለት እኔ ነኝ። ግን ሁላችን በዛ ልክ ነው የምንሄድ ወይ ስንል አንዳንዱ ከመንግስት ተቃራኒ ሆኖ የመንግስት ደሞዝ እየበላ ታገኘዋል። ደሞዝ ይከፍለዋል መንግስትን ለመጣል ወይ መንግስት አገልግሎት ለማበላሸት ወይ ለማደናቀፍ ቀጥሎም ታገኘዋል። በጣም ያሳዝናል የተቀመጠበትን አለማወቃችን። አንዳንዱ ደግሞ ሌት ተቀን ሆነን ለመናገር በጣም ምስጉን የሆኑ ያለ እረፍት የሚሰሩ አሉ። ማንንም የማይጠብቁ ስራቸውን በመጨረስና ባለመጨረስ ብቻ የተካኑ ሰዎች ደግሞ አሉ። እውነት በጣም የሚመሰገኑ ናቸው።